ሰላም እንዴት ናችሁ? በዚህ ቪዲዮ ስለ ወሊድ መቆጣጠሪያ የሚነሱ የተሳሳቱ አስተሳሰቦችን ወይም አመለካከቶችን እና እውነታውን እንመለከታለን። ሚዝስ ኤንድ ሪያሊቲ ሪጋርዲንግ ኮንትራሴፕቲቭ ዲቫይስ እንመለከታለን። በክንድ የሚቀበረውን፣ በማህፀን የሚቀበረውን፣ በአፍ የሚዋጠውን እንዲሁም በመርፌ መልክ የሚሰጡትን ሁሉንም እንመለከታቸዋለን። አብራችሁ እስከ መጨረሻው ቆዩ። ሚዝ አንድ በክንድ የሚቀበረው ከእጅ ተነስቶ ወደ ልብ፣ ወደ ሌሎች የሰውነታችን ክፍሎች ይሄዳል የሚል ነው። ይህ ውሸት ነው። እውነት የራቀ ነው። በክንድ የሚቀበረው ከቆዳ በታች ነው የሚቀመጠው እና እጅን አልፎ ወደ ሌላ ክፍሎች ሊሄድበት የሚችል ምንም አይነት ምክንያት የለውም። ፕላስቲክ ሮዱ ከቆዳ በታች ተቀምጦ ሆርሞኖች ናቸው ስራውን የሚሰሩት። ፕላስቲክ ሮድ ላይ ያሉት ሆርሞኖች ናቸው የተዘዋወሩ በደም ስር ውስጥ ገብተው ስራቸውን የሚሰሩት። ከዛ ውጭ ሮዱ እጅን አልፎ ሌላ የሰውነት ክፍል ሊሄድበት የሚችል ምንም ምክንያት የለም። ምናልባት ሰዎቹ ለምን እንደዚህ ያስቡ ስንል አንዳንዴ ዲፕሊ ኢንሰርትድ ከሆነ ውስጥ ገብቶ በኢንሰርሽን ጊዜ በሚገባበት ሰዓት ላይ መቆጣጠሪያው ዲፕሊ ኢንሰርትድ ከሆነ በጡንቻ ውስጥ በመስሉ ውስጥ ፊል አያደርጉትም፣ በእጃቸው ሲነኩ አያገኙትም እና በዚህ ሰዓት ላይ አይ ሂደዋል ብለው ሊያስቡ ይችላሉ። ነገር ግን ማወቅ ያለባቸው እውነታ እጅን አልፎ ወደ ሌላ የሰውነት ክፍል ሊሄድበት የሚችል ምክንያት የለም። ዲፕሊ ገብቶ ሊሆን ይችላል ወደ ውስጥ፣ ወይም ደግሞ ያው የእጅ ጡንቻ በሚንቀሳቀስበት ሰዓት ላይ ስላይትሊ አፕ ዳውን፣ ሌፍት ራይት፣ ወደ ላይ ወደ ታች፣ ወደ ጎን እንቅስቃሴ ሊያደርግ ይችላል እዛው አካባቢ ላይ እጅ ላይ ማለት ነው እንጂ ወደ ሌላ የሰውነት ክፍል የሚሄድበት ምክንያት የለውም። ባለ አንድ ሮዱ ኔክስት ፕላንን ለ3 ዓመት ያህል የሚያገለግለው ማለት ነው። አፕሊኬተር የተሰኘ ማስገቢያ ያለው በእሱ አማካኝነት ነው የሚገባው። ባለ ሁለት ሮዱ ጃዴሌ የምንለውም ለ5 ዓመት ያህል ለመከላከል የሚያገለግለው ትሮከር የተሰኘ ማስገቢያ ያለው በሱ መልኩ ነው የሚገባው። ሁለቱም ከቆዳ በታች ነው የሚቀመጡት። 99 እና ከዛ በላይ ፐርሰንት እርግዝናን የመከላከል ችሎታ ያላቸው ውጤታማ መከላከያ መንገዶች ናቸው። ስለዚህ እጅን አልፎ ወደ ሌላ ሰውነት ክፍል ሊሄድበት የሚችል ምክንያት የለም። ምናልባት በእጃችሁ ፊልም ማድረግ ካልቻላችሁና አይ የት እንዳለ ማወቅ እርግጠኛ ካልሆናችሁ ምን ማድረግ ይቻላል? ባለ አንድ ሮዱ ኔክስት ፕላንን ራዲዮ ፔክ ነው፣ በኤክስሬ ይታያል። ስለዚህ ራጅ በመነሳት የት እንዳለ ማረጋገጥ ይቻላል። ባለ ሁለት ሮዱም ሃይ ሪዞሉሽን አልትራሳውንድ በመጠቀም የት እንዳለ ማረጋገጥ ይቻላል። ስለዚህ ፊል ካላረጋችሁት አገልግሎቱን የሰጣችሁ ሐኪም ጋር በመሄድ በማናገር የት እንዳለ ማረጋገጥ ይቻላል ማለት ነው። ሚዝ 2 በማህፀን የሚገባው መከላከያ ማህፀንን አልፎ ወደ ልብ፣ ወደ ጭንቅላት፣ ወደ ሌላ የሰውነት ክፍሎች ይሄዳል የሚል ነው። ይህም ፈጽሞ ውሸት ነው። በማህፀን የሚቀመጠው ኢንትራዩትራይን ዲቫይስ የምንለው ማህፀንን አልፎ ሊሄድበት የሚችል ምንም አይነት ምክንያት የለውም። ማህፀን ከፋሎፒያን ቲዩብ ከሚገናኝባቸው ጥቃቅን ቀዳዳዎች አሉት፣ ከ2 እስከ 3 ሚሊሜትር የሚደርሱ። የአይዩዲ ወይም የወሊድ መቆጣጠሪያው ደግሞ ሌንግዙ ወደ 30 ሚሊሜትር አካባቢ ነው፣ ዊድዙም ወደ 30 ሚሊሜትር አካባቢ ነው። ትልቅ ነው። በነዛ ጥቃቅን ቀዳዳዎች አልፎ መሄድ አይችልም። ሊወጣ የሚችለው ወደታች ነው። ይወጣል፣ ኤክስፔል ሊሆን ይችላል፣ ሊወጣ ይችላል እንጂ ወደ ሌላ የሰውነት ክፍል ሊሄድበት የሚችል ምንም አይነት ምክንያት የለውም ማለት ነው። እዚሁ ጋር ተያይዞ የሚነሳው ሚዝ 3 በማህፀን የሚገባው መቆጣጠሪያ አቦርቲፋሽንት ነው፣ ያስወርዳል የሚል ሀሳብ አለ። ይህም ውሸት ነው። እርግዝናን ይከላከላል እንጂ ውርጃ አያመጣም። አስቀድሞ እርግዝና እንዳይፈጠር ይከላከላል እንጂ ውርጃ አያመጣም። ነገር ግን መታወቅ ያለበት ነገር ምናልባት ፌል ካረገ ግን ማለት እንግዲህ ይህ 99% እና ከዛ በላይ ነው እርግዝናን የሚከላከለው። በቀረችዋ 1% እና በታች ፌል ካረገ እርግዝና ከተከሰተ ግን ኤክቶፒክ የመሆን ቻንስ አለው። ማለት ከማህፀን ውጭ እርግዝና ሊፈጠር ይችላል። እሱ ነው እኛን ሪስክ የምንለው። እዛ ውጭ ውርጃን አያመጣም። በማህፀን የሚቀበሩት ሆርሞን ያለው ሚረና የምንለው አለ፣ ለ10 ዓመት ያህል የሚያገለግል። እንዲሁም ኮፐር አዩዲ ያለ ለ12 ዓመት ያህል የሚያገለግል። ኮፐር የምንለው ሎካል ሪያክሽን በመፍጠር ነው ስራውን የሚሰራው። ሚረናም ሆርሞን ነው። በሆርሞን አማካኝነት ነው ፕሮጀስትሮን በውስጡ ያለው ባለው ሆርሞን አማካኝነት ነው ስራውን የሚሰራው እንጂ ውርጃ ጋር የተያያዘ ምንም አይነት ግንኙነት የላቸውም ማለት ነው። ሚዝ 4 በማህፀን የሚቀበረው የግንኙነት ፍላጎትን ይቀንሳል፣ ለወንዱም አይመችም የሚል ነው። ሴክሹዋል ድራይቭ የግብረ ስጋ ግንኙነት ፍላጎትን አይቀንስም። ነገር ግን ለወንዱ ፓርትነር ለወንዱ ዲስካምፎርት ሊፈጥር ይችላል። የወንዱ ብልት ስትሪንጎችን አላለ ጫፍ ላይ የሚንጠለጠሉትን ስትሪንጎች ክሮችን ሊነካ ይችላል።
በዛ ሰዓት ላይ በግንኙነት ወቅት ዲስካምፎርት ሊሰማው ይችላል። ኤኒዌይስ ግን ማወቅ ያለባቸው እውነታ ከጊዜ ሂደት በኋላ ከተወሰኑ ወራት በኋላ ራሱ ስትሪንጉ ክሩ ኮይል አድርጎ የማህፀን ጫፍ ላይ ሰርቪክስ ላይ እዛ አካባቢ ላይ በመቀመጥ ወደ ላይ ይሄዳል እና አያስቸግርም ማለት ነው። ስለዚህ የተወሰነ መታገስ ትችላላችሁ። አሊያም በደንብ ካስቸግራችሁ እንግዲህ ለወንዱ በደንብ ካስቸገረ ማለት ነው ሰርቪሱን የሰጣችሁ ባለሙያ ጋር በመሄድ ማሳጠር ይቻላል። ስትሪንጉን ገመዷን ወይም ክሯን ማሳጠር ይቻላል ማለት ነው። ሌላኛው የሚነሳው ሚዝ አሁን ደግሞ ወደ ኢንጀክቴብል ነድ በመርፌ መልክ የሚሰጠው ሜድሮክሲ ፕሮጀስትሮን በብራንድ ኔሙ ዲፖፕሮቬራ ይባላል። ሚዝ 5 በመርፌ የሚሰጠው መሃን ያደርጋል የሚል ውሸት ነው። ሰዎቹ ግን ለምን እንደዚህ አሰቡ ብለን ስንገምት ይሄኛው የወሊድ መቆጣጠሪያውን ተጠቅመው ከሆነ ጊዜ በኋላ ለማርገዝ ሲፈልጉ ጊዜ ይፈጃል። 6 ወር፣ 1 ዓመት ከዛም በላይ ሊፈጅ ይችላል። ይህን ያለ ዓመት ጊዜ ስለሚያስጠብቃቸው መሃን አድርጎኛል ብለው ሊያስቡ ይችላሉ ማለት ነው። ስለዚህ መታወቅ ያለበት እውነታ መሃን አያረግም፣ ነገር ግን ለማርገዝ ጊዜ ይወስዳል። 6 ወር 1 ዓመት ጊዜ ይወስዳል። እሱን ነው ማወቅ ያለባቸው እውነታ። ሚዝ 6 አሁን ደግሞ ወደሚዋጡት እንምጣ። ፕሮጀስትሮን ኦንሊ ፒል የምንለው አለ። ይህ ማለት ሁሉም ክኒኖች አንድ አይነት ከለር ያላቸው ኢስትሮጅን በውስጥ የሌለው ማለት ነው። ለምታጠባ እናት ለልጁ ጥሩ አይደለም፣ በኩል አልፎ ልጁን ይጎዳል የሚል ቢሊቭ አለ። ውሸት ነው። አንድ እናት ከወለደች በኋላ ብዙ የወሊድ መቆጣጠሪያ አማራጮች አሏት። በማህፀን የሚቀበረውን በ3 ቀን ውስጥ እንደወለደች ወይም ከወለደች ከ45 ቀን በኋላ ማስደረግ ትችላለች። በክንድ የሚቀበረውን አት ኤኒ ታይም ማስደረግ ትችላለች። የሚዋጡን ስንመለከት ግን ጡት የምታጠባ ከሆነ ኮምባይንድ የሆነውን ሪኮመንደድ የሚሆነው ከ6 ወር በኋላ ነው። ፕሮጀስትሮን ኦንሊ ፒል ፕሮጀስትሮን ብቻ ያላቸው ግን ከ6 ሳምንት ጀምሮ መውሰድ ትችላለች። በጡት በኩል አልፎ ልጁን ይጎዳል የሚባል ነገር የለም። በጡት ሴክሬት ቢደረግም በብረስት ሚልክ ሴክሬት ቢደረግም ልጁን የሚጎዳበት መጠን ደረጃም የለውም። ልታውቅ ያስፈልጋል። ሚዝ 7 ይሄኛው ቅድም ያነሳ ነው ፕሮጀስትሮን ኦንሊ ፒል ከኮምባይንዱ አንጻር ኢስትሮጅንም ፕሮጀስትሮን ካለው አንጻር ሲታይ ውጤታማ አይደለም፣ እርግዝናን የመከላከል ችሎታው ሚል ቢሊቭ አለ። ውሸት ነው። ሁለቱም ኮምባይንድ የሆነውም ይሁን ፕሮጀስትሮን ብቻ የያዘውም የሚዋጡ ፒሎች እንዳጠቃላይ ማለት ነው ኮምፓራብል የሆነ ኢፌክቲቭነስ ውጤታማነት ያላቸው እስከ 93% ድረስ እርግዝናን ይከላከላሉ በትክክል ከተወሰዱ ማለት ነው። ይህን በደንብ ልናውቅ ያስፈልጋል። ውድ ተመልካቾች እንግዲህ በዛሬ ቪዲዮ ያቀረብኩላችሁ ሰዎች ዘንድ የሚነሱ በተለይ በገጠሩ ማህበረሰብ ዘንድ የሚነሱ የተሳሳቱ አረዳዶችንና አመለካከቶችን ነው። ሚዝስ ነው እና ማስተካከያውን ወይም እውነታውን የነገርኋችሁ። በሌላ ቪዲዮ እያንዳንዱን የወሊድ መቆጣጠሪያ በተመለከተ ምን ጥቅም አለው፣ እርግዝናን ከመከላከል ውጭም ሌላ ያላቸው ጥቅም ስላለ እሱንም ጨምሬ እንዲሁም የጎንዮሽ ጉዳታቸው እያንዳንዳቸው ምን ይመስላል፣ ዲቴል የሆነ መረጃ ለምን ያህል ዓመት ያገለግላሉ፣ ኢፌክቲቭነሳቸው ምን ያህል ነው፣ መጠቀም የሌለባቸው ሰዎች እነማን ናቸው፣ እያንዳንዱን በዲቴል መረጃ በሌላ ቪዲዮ ይዤላችሁ እቀርባለሁ። እንዳጠቃላይ የትኛውን የወሊድ መቆጣጠሪያ መጠቀም እንዳለባችሁ ከሐኪም ጋር ተማክራችሁ መወሰን አለባችሁ። ለምን ያህል ጊዜ ነው እርግዝና መከላከል የምትፈልጉት፣ የእርግዝና መከላከያው ምን ያህል ውጤታማ ነው፣ የጎንዮሽ ጉዳቱስ ምንድን ነው፣ ካቆምኩት በኋላስ ለማርገዝ ስፈልግ ቶሎ ማርገዝ እችላለሁ ወይ፣ ብዙ ነገሮች እንዲሁም ኮንትራ ኢንዲኬትድ የሆኑ ነገሮች አሉ የሚለውን ከሐኪም ጋር ተማክራችሁ በደንብ አስባችሁበት ልትወስኑ ያስፈልጋል ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።